በነገራችን የዚህ አሁን ላይ ያለንበት የለውጡ መንግስት አንዱ ገፊ ምክንያት እንደሚታወሰው ገጠሩን ከከተማ አቀናጅቶ ለማልማት የሚል የተቀናጀ ማስተር ፕላን የሚል ኮንሰፕቶች ነበሩ። መሐመድ ሊያገባ ጀማል ገገባ ሼር አለ፣ ኮሜንት አለ፣ ስንት ላይክ አለ፣ ስንት ኮሜንት አለ፣ ስንት ሼር አለ ብለ ከዛ ደግሞ ኮሜንት ውስጥ ደግሞ ስንቱ ነው የሚሳደበው ብለ ታስብና የሚሳደቡት ደግሞ እነማን ናቸው ብለ ስታስብ ኒርሊ ዜሮ ናቸው የሚሳደቡት። ከጥቂት ቀናት በፊት ከምክክር ኮሚሽን ጉባኤ ሂደት ጋር ተያይዞ 3 ጥያቄዎችን አንስቼ ነበር። በጥቅሉ ሲቀመጥ 4000 ተመካካሪዎች እነማን እንደሆኑ፣ በምን መስፈርት እንደተመረጡ፣ ማን እንደመረጣቸው፣ የምክክር ሂደቱ እንደሌላው ዓለም በቀጥታ ይተላለፋል ወይስ በሩን ዘግተው ያቡካኩታል ብሎም በምክክሩ መጨረሻ የተስማሙበት ነጥቦች በመድረኩ ላይ ይፋ ያደርጋሉ ወይስ እነ ፕሮፌሰር መስፍን የፈለጉትን መርጠው ላለቃቸው ይልካሉ የሚሉ ነበሩ። እኚህ ማንም የኢትዮጵያ ጉዳይ የሚገደው ዜጋ የሚያቀርበው ተገቢ ወይም ሌጂቲሜት ጥያቄዎች ናቸው። እኔ ላለፉት ቀናት ከብልጽግና ሳምባዎች በተጓዳኝ መልስ እየጠበቅኩ ነበር። እነሆ ለቀናት ከተኙበት በኋላ ዛሬ ተጠራርተው ብቅ ብለዋል። የብልዜማ አካዳሚዎች ዮሐንስ መኮንንና ግርማ ሰይፉ ሐሳባቸውን ሰንዝረዋል። የግርማ አጭርና ስርዓት በያዘ መንገድ ስለቀረበ እኔም በአጭሩ መልስ እሰጣለሁ። የአርክቴክቱን ግን ከማሽቃበጥ አልፎ ግሳጼ፣ ዘለፋና ማስፈራሪያ ስለታከለበት ልፋጫም ረጅም ስለሆነ በእያንዳንዱ ነጥብ ላይ ሄድበታለሁ። በመጀመሪያ የእኚህ ሰዎች ነገር ሁሌም ያስደምመኛል። የብልጽግና ካድሬ ደፍሮ የማይናገረውን ሁሉ እነሱ ይተፉለታል። ብልጽግና በየቦታው የሚያንጠባጥበውን አዛባ ተግተው ያጸዱለታል፣ ኃጢአቱን ይሸከሙለታል። ይሄ በተለምዶ መሐመድ ሊያገባ ጀማል ገገባ የሚባለው አይነት ነው። ዋና የጉዳዩ ባለቤት ዝም ብሎ ሴራውን በሚቀምርበት ጊዜ እነሱ ከሃይበርኔሽን ብቅ በማለት አለን ይላሉ። ይሄ የተለመደ ባህሪያቸው ነው። ጀንትልመን አግሪመንት ስላላቸው ወጥረው አዛባውን ከመዛቅ ውጭ አማራጭ የላቸውም። የ86 ወንበር ስለትን የሚያስለፈልፋቸው። ግርማ ሰይፉ ማሩ ያንተ ጉዳይ አጭር ስለሆነ እንሆ መልስ ልስጥ። አንደኛ እኔ የፊትህን ሆነ ድምፅህን አልጠላም። ሐሳብህንም ቢሆን በነፃ በገጽ ላይ እንድታጋራ የፈቀድኩት በምክንያት ነው። በስርዓት እስከቀረበ ድረስ ሐሳብህን ስለማልጸየፈው ማለቴ ነው። ዛሬ ከወትሮ በተለየ መልኩ በጨዋ ቋንቋ ሐሳብህን በማቅረብህ ተደንቄብሃለሁ፣ ይልመድብህ። ሁለተኛ ከ8ቱ አጀንዳዎች ጋር ተያይዞ ራሴን ሐሳብ የዛሬ ሳምንት በዝርዝር በሐሳብ ገበታ አቅርቤያለሁ። አመልጦህ ከሆነ መልሰህ አዳምጠው። በተጨማሪም ከዓመት በፊት አጭር አጀንዳ ለኮሚሽኑ ልኬያለሁ። ሪፖርተር ጋዜጣ ላይ ይገኛል። ከሂደቱ ጋር ተያይዞ ደግሞ how not to conduct a national dialogue በሚል ርዕስ ኢትዮጵያን ኢንሳይት ላይ አሳትሜያለሁ። በመሆኑም በዚህ ጉዳይ ላይ ከጅምሩም አልቦዘንኩም፣ አንተ ላይህ እንደሆነ እንጂ። ወደ አርክቴክቱ እንሻገር። በቅድሚያ ወንድሜ ብዬ ወደ ማስጠንቀቂያና ዘለፋ መንደርደር ምን የሚሉት አካሄድ እንደሆነ አላውቅም። ብልጽግና ያስተምሮ ከሆነ እንጃ። መስመር አለፍክ የምትለው አንተን መስመር አስማሪ ያደረገህ ማን ነው? አንድ ዜጋ ጥያቄውን ማቅረቡ በአንተ ሕግ ያስቀጣል እንዴ? እኔ በተማርኩበት ሕግ ስለሚፈቀድ ማለቴ ነው። ለመሆኑ የቱ ጋ ነው ምክንያት አልባ ሐሳብ ያቀረብኩት? 3 ግልጽ ጥያቄዎች ናቸው ለምክክር ኮሚሽኑና ለሚመለከተው አካል ያቀረብኩት። የምታውቀው ሚስጥር ካለ እነሱ ላይ ተወስነ ሐሳብ መስጠት ሲገባህ ሌላ ሀተታ ውስጥ ገብተህ አቦካህ። ያቀረብካቸውን 3ቱን አስተያየት ስንመለከት፣ አንደኛ በምክክሩ የቀረቡ ታዋቂ ሰዎች ብቻ ሳይሆኑ ማን ነው ታዋቂ ሰዎች ብቻ ይቅረቡ ያለው? የትም ዓለም ላይ የምክክር ተሳታፊዎች የተለያዩ ማህበረሰብ ክፍሎች ሲሆን ልሂቃን ደግሞ አንዱ ባለድርሻ ናቸው። በእኛ ሀገር ችግር በመፍጠር ዋነኛ በመሆናቸው ድርሻቸውም በዚያው ልክ መሆን አለበት። ጥያቄው በሲቪል ሰርቪስ ኮሌጅ የታጨቁት ሰዎች በምን መስፈርት ተመረጡ? ማንስ መረጣቸው? የትኛውን የማህበረሰብ ክፍል ይወክላሉ የሚል ነው። ለዚህ ጥያቄ ምክክር ኮሚሽኑ ማብራሪያ አልሰጠም። የተሳታፊዎች ቀርቶ አጀንዳዎቹን በምን መስፈርት እንደለየ እንኳን አልገለጸም። አሁንም መልስ እፈልጋለሁ።
ሁለተኛ ለካሜራ ማሳያ የሚደረግ ድራማ የለም። ድራማውንማ የጀመረው እኮ እሱ ራሱ ኮሚሽኑና የብልጽግና መንግስት ነው። ሂደቱን አጨማልቀው ሲያበቁ አንድም ቀን የትኞቹ ገለልተኛ አካላት ወይም ተቋማት እንደተሳተፉ ለሰፊ ህዝብ አልገለጹም። እኔም ላለፉት 3 ዓመታት የሚዲያ ሞኒተሪንግ ስሰራ ነው የቆየሁት። አንድም ቦታ ላይ ይሄ ጉዳይ በኮሚሽኑ አልተነገረም። ምናልባት ላንተ ለቤተኛው በጀሮህ ነግረው ይሆን? የኔ ጥያቄ ነው። ባታውቀው ነው እንጂ የተሳካላቸው የምክክር ሂደቶች በቀጥታ ስርጭት ይተላለፋሉ። የደቡብ አፍሪካን፣ የኬንያን በከፊልና የየመን ሂደት ተመልከት። ሂደቱን በግልጽነት ማካሄድ የምክክር አንዱ አንጓ ወይም ፒላር ነው። የማቋቋሚያ አዋጁን ደግመህ አንብብ። ሶስተኛው ስለ ጨለምተኝነት፣ ተስፋ መቁረጥና ኢትዮጵያ ሪሳይለንስ መሆን ማብራራቱ አስፈላጊነቱ አልገባኝም። አንተ ባለ ተስፋ ሌላ ተስፋ ያጣ፣ አንተን የኢትዮጵያ ጠበቃ ሌላውን አፍራሽና ምቀኛ ያደረገው ማን ነው? ራስህን በምን ሂሳብ ነው የምታየው? ወደ 4 ኪሎ ለጊዜው በአካል ስለቀረብክ የተፈጠረውን ፎልስ ኮንሲኩዌንስ መሆን አለበት። አንተም እኔም እኩል ዜጋ ነን። በሙያም ቢሆን ስለማውራ ጉዳይ እኔ የበለጠ ቀርባለሁ። ዝርዝር ካስፈለገ ጠይቀኝ። በነገራችን ላይ እኔ ጠቅላይ ሚኒስትሩን ጠልቼ አላውቅም። በግል ጥላቻ ላይ የተመሰረተ ፖለቲካ ለሚሰሩ ሰዎችም ምክር ስሰጥ ነው የቆየሁት። ጠቅላይ ሚኒስትሩን ለአጭር ደቂቃም ቢሆን ካንተ በፊት ነው ያገኘኋቸው፣ ሐምሌ 2010። ፓርቲውም ቢሆን አሰራሩ ነው እንጂ የማይመቸኝ ጥላቻ የለኝም። የብልጽግና መንግስት ደግሞ ለረጅም ዓመት ለአቅመ መንግስት ሳይደርስ ብዙ ጉዳቶችን ስላደረሰ ነበር ተቃውሞዬን ያሰማሁት። ይሄ ደግሞ ሰብአዊና ህገ መንግስታዊ መብቴ ነው። አንተና መሰሎችን ማስፈቀድ አይጠበቅብኝም። በእርግጠኝነት የምነግርህ ነገር ቢኖር የብልጽግና አለቆችህ ጠሚውን ጨምሮ ማለቴ ነው ባንተ ልክ አይሰፍሩኝም። ለምሰራው ሚዛናዊ የሚዲያ ውሎ አድናቆት አላቸው። የላኩልኝ መልእክትና መልእክተኛም ልነግርህ እችላለሁ። እናም በልኩ አሽቃብጥ፣ ላኪዎችህ ይታዘቡሃል። የመጨረሻው አንቀጽ ከኑማ ለምን እንደገባች አላውቅም። አንድ ቃል መዋስ አይጠበቅብህም። ቋንቋውን በመላት ካወቅ በሱ መነጋገር ይቻላል። እኔ ኦሮምኛን ከግራ ወደ ቀኝ ከቀኝ ወደ ግራ አጫውተዋለሁ። ለአካማካም ፖለቲካ ግን አልጠቀምበትም። አንተ አካማካምን ቀበሌ ለአገልግሎት ስትሄድ ተጠቀምበት። በተረፈ ወጥረህ የተከታተልክ ያለቆችን አዛባዛግ። መልካም ዕድል ይላል መጎዝ ዘውዴ ተሾመ። ሻሎም።